አሁን ይከፈት ይገልሻል። ያ ተቆልፏል። ሃይ ጋይስ እንዴት ናችሁ? ሰሞኑን በቁም ነገር ቪዲዮ ነበረ ፕሮሚስ የገባሁት በት እንዳጋጣሚ ሆኖ ብሎግ ሆነ ማለት ነው። ባለፈው ቪዲዮ ፖስት ካረኩ በኋላ ቀን በቀን ፖስት ለማድረግ ብዬ አንድ ቪዲዮ ጠዋት ሰርቼ ነበር። ያው እንዳጋጣሚ የስራ ነገር ተጠርተን እዚሁ ሌሊቱን ሙሉ እየሰራን ነው። ስለዚህ ያን ቪዲዮ ኦልሞስት ምናልባት ከደረሰ ቅዳሜ ጠዋት ምናምን ፖስት ቢደረግ ነው ማለት ነው። መጣ ነው ኦልሞስት ወደ 1 ሰዓት አካባቢ አንድ ሰዓት አካባቢ መጣን። ሌሊቱን ሙሉ እንሰራለን እስከ ነገ እንጨርሰዋለን ብዬ አስባለሁ። ፊቱን እየሰራች ነው መሳይ። ቀለል ነው። ሪዛልቱን በኋላ እናሳያቸዋለን። ስለዚህ የአርብ ቪዲዮአችን ይህንን ይመስላል ማለት ነው። ስራውን ፋይናል እናሳያቸዋለን። ሰብስክራይብ ማድረግ እንዳይረሳ። በቭሎግ በተለያዩ አርት ስራዎች እና ደግሞ በቁም ነገር ኮንተንቶች እንመጣለን ማለት ነው። ማለት ሁለት ቀለም ማለት ሁለት ቀለሞች ትንሽ ብራና ጠባ ማለት ነው። ብራና ላቸው ነው በመመሳሰያ ይሉን ማለት ነው። ኮፊ ቤት ነው። እስኪ ኮፊ ቤት ፕሮሞት አድርጊላቸው መሳይ። ናቪ ኮፊ ይባላል። አድራሻችንን ቱሪስት አካባቢ ከአፕል ህንፃ ወደዚህ ከሀይል ወደዚህ ማይ አይዞን እሺ ቀጥ እና ባጠቃላይ ሁሉ ያገብጋው ናፊ ኮፊ ይባላል። ናፊ ኮፊ ይባላል። አድራሻችን ሁሉ ያገብጋ ነው። ለዚህ ቢሾፍቱ ላይ ነው። ያ አሁን በሰበቡ ለቤቱ ፕሮሞሽን ሰራን ማለት ነው። ስንት ከፍሉና ማለት ለፕሮሞሽኑ ያው እንደ ቪው ነው። ብዙ ቪው ካገኘን እናስከፍላችኋለን። ጭንቅ እንዳይባችሁ የምር እናስከፍላለን። አሁን ኦልሞስት ወደ 6 ሰዓት አካባቢ ነው። 5 ሰዓት አካባቢ ሊሆን ነው። ያ 5 ሰዓት ሊሆን ነው አይመስልም? 5 ሰዓት ሊሆን ነውና ከጎን ሙዚቃ ተከፍቷል። ደግሞ ለቲክቶክ ቪዲዮ እየሰራ ነበርና ዘፈን ስንከፍት ስንቀርጽ ስንስቅ ኪናታ እንደምታገጠው ስንስቅ ምናምን ሙዚቃውን ቀነሱት ማለት ነው። ከዛ እንዴ ሰምቶ ነው እንደዛ ማለት የሁለተኛ ስራችን ነው ያደር። ግን ዛሬ እንቅልፋችን አልመጣም። ጠዋት የጠጣነው ቡና ገጭ እስካሁን ማለት ነው። ጠዋት የጠጣነው ቡና እስካሁን ገጭ። ያንቺ ኮቪድ ነው ራስሽ ቡና አይጠጣም እያለች ነው እሷ አውቃ ነው። ግን እቺ ማንም ተጨጨው አሁን ይከፈት ይገልሻል። ያ ተቆልፏል። ግን ዲዛይኑን አይተውት ይሆን እንዴ? የኮፊ ቤቱ ዲዛይን ያኛውን የለፍቱን ማለት ከዛ የለፍቱን ደግሞ ጀስት እንደዚህ ላሳያችሁ። አሁን ጭልፋን ምናምን የሚታየው እንዴ ገለባ ብቻ ነው ያሳየዋቸው። ግን እውነት ለመናገር ካሜራው ላይ ያምራል በጣም። በስተመጨረሻ የመጨረሻ ውጤቱ የምር ከባድ ነበር። ሌሊቱ አይሄድም ምናምን እኛ ራሱ እንቅልፋችን መጥቷል። ግን ብዙ አላወራም። የመጨረሻው ላሳይ